በዛሬ ቪዲዮ ለልጅ የተሰኘው ቤተሰብ ተከታታይ ድራማ ላይ አይሲጉል የምትታገትበትን በመጨረሻም አይሲጉል የምትደፈርበትንና ባባና ፖይራዝ የሚጣሉበትን ፖይራዝ ከእህቱ ጋር የሚገናኝበትን ሳደቲን የፖይራዝን እህት የሚያግትበትንና ሳደቲን ፖይራዝን በመሳሪያ ተኩሶ የሚመታበትን እንዲሁም አይሲጉል የሰው ነፍስ የምታጠፋበትንና ሌሎችም አሳዛኝና እንዲሁም አስደንጋጭ ትንሽ ቅርብ ያለው ወደ ትዕይንቱ አለፍኩኝ። ፖይራዝ ካራይሊ እህቱን አግኝቷል። እህቱን እንዴት እንዳገኘ በሌላ ትዕይንት የማስቃኛቸው ይሆናል። ግን ደግሞ ከዛ በፊት አይሲጉል መኪና እያሽከረከረች አደጋ የደረሰበትን አንድ ሰው ስታገኝ ልትረዳው ሙከራ ታደርጋለች እና መኪና ውስጥ አስገብታ ይዟት ሄዳለች። ግን ያ ሰው የአዴል ሰው ነበር። ትክክለኛ የታመመም የተጎዳም ሰው አልነበረም። እና መሳሪያውን ከወጣ በኋላ በቁጥጥር ስር ገብተሻል አይሲጉል፣ ከዚህ በኋላ እኔ በምልሽ መንገድ ብቻ ትሄጃለሽ ይላል። እናም ወዲያው ለፖይራዝ ደውሎለት ባለቤትህን ይዣታለሁ እናም በቁጥጥር ስር ገብታለች፣ ስለዚህ ካሁን እያንዳንዱ ነገራቶች በሙሉ በቀላለሁ ይላል። ይህም ሰው አዲል ይባላል። እናም ደግሞ ትክክለኛ ማንነቱ የአይሲጉልን ወንድም የገደለው ሰው ነው። የአይሲጉል ወንድም በአደንዛዥ ዕፅ አደን በሌላ ነገር ሳይሆን የሞተው በሰው እጅ ነበር የተገደለው። እናም ዛሬ ደግሞ እሷን መግደል እንደሚፈልግ ይናገራል። ከዛ በፊት ግን አንድ ማድረግ የሚፈልገው ነገር እንዳለ ከተናገረ በኋላ ወዲያው ፖይራዝ አለቀም እያለ ቢዝትበትም እንኳን ግን ፖይራዝ ምንም ሊያመጣ አልቻለም። ስልኩን ከዘጋም በኋላ አይሲጉልን በግዴታ ወደ አንድ ምንነቱ ወደማይታወቅ ቦታ ይዟት ይሄዳል። ያ ቦታ ማሰቃያና አልጋዎች እናም የተለያዩ ነገራቶች ያሉበት ቦታ ነበር። እናም እሷን እዛ ይዟት ከሄደ በኋላ ወዲያው እዛ አልጋ ላይ እንድትታሰርለት ያደርጋል። አሁን ፖይራዝ ካራይሊ ከእህቱ ጋር እየተከራከረ ይህንን ሰው ቶሎ ብዬ መያዝ አለብኝ፣ እናም የት እንደሚገኝ መገኛዎቹን እያንዳንዶቹን ቦታዎች መፈለግ አለብኝ ይላል። አይሲጉል እግሯን፣ እጆቿንና እያንዳንዱ ሰውነቶቿን ትታሰራለች። እናም ይህ አዲል የተባለው ሰው ከፊት ለፊቷ ቆሞ አይሲጉል ልትረጋጊ ጥሩ ነው፣ እኔ ምንም ነገር አላደርግሽም፣ የእውነት ጸጉሮችሽ በጣም ያምራሉ እያለ ጸጉሮቿ መነካካት ይጀምራል። በዚህም ጊዜያት ላይ እባክህ ምንም ነገር እንዳትነካኝ ስትል ወዲያው ስልኩንም አውጥቶ ለፖይራዝ መልሶ ይደውለታል። እናም ድርድር ለማድረግና ምን እንደሚፈልግ ሊነግረው ይፈልጋል። ፖይራዝ ካራይሊ ከፖሊሶች ጋር ከተገናኘ በኋላ አሁን ምርመራቸውንና ፍለጋቸውን ይቀጥላሉ። ሀገር ሰላም ብሎ ተቀምጦ የሚገኘው ባባ ደግሞ መቴ ወረሱ ጋር ይመጣል። መቴ ማለት የአይሲጉል ፍቅረኛ ሲሆን በዚህም የተነሳ ስለ ባባ ልጅና ስለ አይሲጉል ወንድም አገዳደልና አደንዛዥ ተጠቅሞ ሳይሆን እሱ የሞተው በሌላ መንገድ መሆኑን እየነገራቸው ሰው ነው። ይህንን ሁሉ ነገር እየነገራቸውም ያወቁትን በሱ የተነሳ ነበር። አይሲጉል የታገተችበት ቦታ ላይ ከፊት ለፊቷ ካሜራዎችና እንዲሁም የተለያዩ ነገራቶችን ይገጥማሉ። አዲልን ለምንድን ነው ይህንን የምታደርገውን ብላ ስትጠይቀው የማደርገውን ነገራቶች በሙሉ ሁሉም ሰው እንዲመለከቱ ነው ይላታል። እናም ወንድምሽን ይህን ነገር ይዞ ነበር እየተገደለው፣ አሁን ደግሞ አንቺም ይህንን ይዘሽ ነው በማለት ይነግራታል። ሁሉም ነገር እርስ በርስ ይህንን እያወሩ ባሉበት ጊዜያት ላይ የባባ ሰዎች ሁሉም ወረሱ ጋር ይመጡና ስለ አይሲጉልና ስለተፈጠረው እያንዳንዱ ነገር ይነግሩታል። ፖይራዝ ደግሞ የታገተችውና እንዲሁም ደግሞ እሷን ይዟት ይሄደው እያለ እያንዳንዱ ነገር ላይ ሲማ እየነገራት ባለበት ሰዓት ላይ ሳደቲን ስልኩን ይቀበለውና ማን ያገታት፣ እንዴት ነው የታገተችው፣ እያንዳንዱ ነገራቶች መረጃዎች ይፈልጋሉ፣ ቶሎ ብለን ንገረኝ ፖይራዝ ሲል ይጠይቀዋል። አዲል ላይ ያገታት አድግቷታል እና ማግቱ ይዟት ከሄደ በኋላ ወደ ሆነ ቦታ ውስጥ አስገብቷታል። እኔ ምንም ላደርግላት አልቻልኩም ሳደቲን ሲል ይነግረዋል። በዚህ ጊዜያት ላይ ሳደቲን በፍጥነተኛ መሄድ አለብን፣ ቶሎ ኑ ቶሎ በማለት ሳደቲን እያንዳንዱ ሰዎችን ሰብስበው ምንም ነገር ሳያዳምጥ በፍጥነት ተያይዘው ይሄዳሉ። እናም አሁን ፍለጋቸውን ተራ በተራ ይፈልጋሉ። አይሲጉል በጣም ተጨንቃ ትገኛለች። ይህ አዲል የሚባለው ሰው ቀላል ሰው አልነበረም። እያወራት የሚገኘው እንዲሁም ሊያደርጋት የፈለገው ነገር በጣም አሳዛኝ ነበር። ምግቦችና የተለያዩ ነገራቶችን እንድትበላ ለማድረግ ይሞክራሉ። በሌላ በኩል ደግሞ ራስ አለች የተባለበት እያንዳንዱ ቦታ ላይ ከእህቱ ጋር በመሆን መፈለግና እንዲሁም ደግሞ እንግባ አንግባ ማለት ይሞክራሉ። ወዲያውም በመጨረሻ አባባም ወደዛ ስፍራ ከደረሰ በኋላ የተጠረጠረበት ቦታና የገመቱት ቦታ ላይ በፍጥነት ይሄዳሉ። እናም እዛ ቦታ ላይ በሚሄዱበት ሰዓት ላይ እያንዳንዱ አሉ እየተባሉትን እያንዳንዱ ሰዎችም ለመግደል ሙከራ ያደርጋሉ። በሌላ በኩል አይሲጉል አዲል በጣም ወደፊት ለፊት የተጠጋ እሷን ለመድፈር ልብሶቹን እያወላለቀ እሷን የተጠጋ ጡቶቿን ወይንም ደግሞ ሰውነቶቿን መነካካት ይጀምራል። በዚህ ጊዜያት ላይ አይሲጉልም ተው አይሆንም ትላለች። ፖይራዝና እንዲሁም ደግሞ ሁሉም ተያይዘው ወደዛ አለች ወደ ተባለበት ቦታ ከፍተው ሲገቡ በሚያሳዝን ሁኔታ ምንም ነገር ሳያገኙ ያገኙት ሲዲና እንዲሁም አይሲጉልን ሲጠጋትና እያንዳንዱ ቪዲዮዎች ነበር። አዲልም ትዕይንቱ አሁን ጀምሯል፣ ተመልከቱ ይህች አይሲጉል ናት እያለ ሁሉም ነገር በስክሪን ያሳያቸዋል። አይሲጉል ናት እና ደግሞ አሁን እሷን እኔ እንደፈለግኩኝ አደርጋታለሁ፣ ተመልከቱ እሷን የተጠጋዋት ነው ያለው፣ ልስማት ነው እያለ ትዕይንቱን እያንዳንዱ ነገራቶች በሙሉ ለባባና እንዲሁም ለፖይራዝ ያሳያቸዋል።
ይህንን የተመለከተው ባባና እንዲሁም ፖይራዝ በጣም ልባቸው ይሰበራሉ። ሴማም ደውላ ስለ እውነታው ልታውቅ ስትል ሳፈር ምንም ነገር አለመገኘቱን ይነግራታል። መቲም ይህንን ሲሰማ በጣም ያዝናል። አይሲጉል በህይወት አለች፣ ተመልከቱ፣ ሰላም ባያቸው፣ ቤተሰቦችሽ እየተመለከቱች ነው ሲል እሷም ሰላም እንድትላቸው ካደረጉ በኋላ ወዲያውም አይሲጉል አፍ ላይ አንድን ጨርቅም ይጠቀልሉባታል። እናም እሱን እያሰረ ሳልገላት ቶሎ ድረሱላት በማለት ይናገራል። ይህንን የተመለከተው ባባ የልብ ምቱ ተነስቶበት ይወድቃል። በሌላ በኩል ደግሞ ይህንን ማየትና እንዲሁም መመልከት ያስጠላው ፖይራዝ ጋር ሁሉንም ቪዲዮና እንዲሁም ደግሞ እያንዳንዱ ነገር ያጠፋፈዋል። ቃል ይገባላችኋለሁ፣ አገኛታለሁ፣ እፈልጋታለሁ፣ የእውነት እነዚህን ሰዎች አለቃቸውም እያለ ፖይራዝ ይስታል። እገለዋለሁ ደግሞ እገለዋለሁ አልለቁም እያለ ባባ ሰውየው ላይ ይዝታል። አዲል ግን ማንኛቸውንም የሚፈራ አልነበረም። ተመልከት፣ አንተ በስነ ስርዓት ስላልጠበካት ነው ሁሉ ነገር የሆነው በማለት ሳደቲን ፖይራዝ ላይ ይጮበታል። ፖይራዝም ይቅርታ ግን በእኔ የተነሳ አይደለም ይላል። ህፃኑ ሲናን ከእናቱ ጋር የተጫወተ ባለበት ሰዓት ላይ እጁ ላይ የለበሰው ሰዓት የማን ነው? የአይሲጉል ነው አይደል ብላ ትጠይቀው። አዎ የአይሲጉል ነው ይላል። እናም እሷም ያንን ሰዓት አውጥታ እየሰባበረች ከአሁን በኋላ አይሲጉል ጋር ብትሆንና አይሲጉልን ከኔ በላይ ብትወዳት አለቅም በማለት ሲናን ላይ ትጮበታለች። ሲናንም በዚህ አዝኖ ወደ አባቱ ይደውልለታል። የተፈጠረውን እያንዳንዱንም ሁሉንም ነገር ከነገረው በኋላ ህፃኑ ሲናን ወዲያው አልቅሶ አልጋው ላይ ይተኛል። በዚህ ጊዜያት ላይ ደግሞ አዲል አንድ የምፈልገው ሰው አለ፣ እሱም ደግሞ መልተምን አሳልፋችሁ የምትሰጡኝ ከሆነ እኔ አይሲጉልን እለቃታለሁ ይላል። መልተም ማለት የፖይራዝ እህት ነበረች። በዚህ ሰዓት ላይ ወዲያው ማንም ሰው ሳይመለከታቸው መልተምን በግዴታ ሳደቲን ይዟት ይሄዳል። ይህንን ጉዳይ የተመለከተው ፖይራዝም በጣም ተናዶ ወዲያው በፍጥነት ተያይዘው ይሄዳሉ። በሌላ በኩል ሳደቲን እህቱን ለማዳን አይሲጉልን ለማስፈታት መልተምን አግቶ ይዟት ይሄዳል። ወዲያው አይሲጉልን ደግሞ አይዲል እየፈታት አየሽ አሁን ይደርሳሉ፣ ቶሎ ብለው መልተምን ይሰጡኛል፣ ካለበለዚያ ግን አንቺን እንደፈለግኩ አደርግሻለሁ ይላታል። እናም ሳደቲን እና ወደ ተባለበት ቦታ ላይ ወደዛ ቦታ ላይ በፍጥነት መልተምን ይዟት ይሄውን ከወሰዷት ግን ደግሞ እህቴን ትሰጡኛላችሁ በማለት ይናገራል። ይህንን እያደረገ ባለበት ሰዓት ላይ ወዲያው ፖይራዝ ወደ መካከል ይገባል። እናም ፖይራዝ በመካከል ላይ ገብቶ ሁሉም ነገር ለማስተካከል ሲሞክርና እህቴን መልስልኝ ብሎም ሲናገር በጣም የተበሳጨውና እህቱ ልትደፈርበትና እንዲሁም ደግሞ ልትገደልበት እንደሆነ ያወቀው ሳደቲን መጥፎ ውሳኔ ይወስናል። እሱም ደግሞ እያንዳንዱን መሳሪያዎቹን ፖይራዝ ላይ ይተኩስበታል። ፖይራዝንም ተኩሶ ከበታው በኋላ ወዲያው ፖይራዝ መኪናው ስር ይወድቃል። እናም ፖይራዝ ጋር ሲሞት ወዲያው መልተምን ይዘዋት በፍጥነት በመኪና ደግሞ ነይ ወደ ተባለችበት ቦታና ወደ አዲል ጋር ይዘዋት ሄዳሉ። በዚህ ጊዜያት ላይ እያንዳንዱና በእያንዳንዱ ሁኔታ መልተምን ይፈትሿታል። የተፈጠረው ነገርና ፖይራዝ ጋር ተመቶ በመሳሪያ መውደቁን ሁሉንም ነገር ለአዲል ሲነገረው አዲል ደግሞ እያንዳንዱን ነገርና ሁሉንም ነገር አሳልፎ ለአይሲጉል ነግሯት አይሲጉል ላይ ያሳምማታል። ፖይራዝ ግን አልሞተም። ፖይራዝ አልሞተም። የተተኮሰበት መሳሪያ ሙሉ በሙሉ መከላከያውን ነበርና የመታው እሱ መከላከያ ለብሶ ነበር የመጣው። ሁሉም ነገር ድራማ ነበር። ሁሉም ነገር ድራማ ነው። ሳደቲንም ሆነ እንዲሁም መልተም የሰሩት ድራማ ነበር። ከፖይራዝ ጋር ተመካክረው ነበር። መልተምንም ወደዛ ቦታ የላኳት በውሸት ነበር። እናም ፖይራዝ ጋር መኪናው ላይ መከታተያ እንዳደረገና አሁን በፍጥነት ወደዛ መሄድ እንዳለባቸው ይነጋገራሉ። እናም ሁሉም ተያይዘው ወዲያው አይሲጉል አለች ወደ ተባለበት ቦታ ላይ በፍጥነት ያመራሉ። ግን በድንገት እየሄዱ ባሉበት ሰዓት ላይ ጂፒኤሱን አውጥተው እንደጣሉትና ሰዎቹ ነቄ እንደሆኑ አሁን መልተምንም ሆነ እንዲሁም አይሲጉልን እንዳጡ ይገባቸዋል። አይሲጉል ደግሞ በድንገት እጇ ላይ የገባውን አንድ ጩቤ ወዲያው አዲል ላይ ሰከታበት። አዲል ለመግደል ስትሞክር አዲል በዚህ ሰዓት ላይ በጣም ተናዶ እሷን ማለትም አይሲጉልን ሊገላት በሚሞክርበት ሰዓት ላይ ፖይራዝ ሰውየውን በመሳሪያ ተኩሶ ይመታዋል። እንዴት ፖይራዝ ወደዛ ቦታ ደረሰ? ይህ ለሁላችንም ቆቅልሽ ቢሆንም አዲል ግን አልሞተም ነበርና ወዲያው ፖይራዝ ጋር አይሊን በጩቤ ይወገዋል። እናም ትዕይንቱ ሁለቱም እርስ በርስ ከተወጋጉ በኋላ ወዲያው አይሲጉል መሳሪያውን አውጥታ ወደ አዲል ላይ ስትተኩስበት ወዲያው እባክሽን አይሲጉል ተይ እያለ ሲያስቆማትና አዲል በመሳሪያ ተመቶ ሲወድቅ መልተምንም ሲያድናት ያስቃኝናል። ይህ ሁሉ ነገር እንዴት ተፈጠረ? ለሁላችንም ጥያቄ ነው። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። እንዲቀጥልና እንዲሁም ደግሞ አስተያየት ካላችሁ ኮመንት ስፍራ ላይ አስቀምጡልን። ፓርት 2 ይቀጥላል።